እሺ ኔትወርክ ያለበት ቦታ ዞሮ ዞሮ በይ። ቦይ ካም ቦይ ምስክርነት ምን ነበረ? አቤት ጸልየልኝ ነበር። ጸልየልኝ ነበር እግዚአብሔር ሰው። እሺ አሞኝ ጸልየልኝ በጣም ተሽሎኛል። ምን ነበር ያመመው? መቼ ነው የጸለይኩልክ? አንድ ወር ሆኖኛል። ጸልይልኝ አይሰማም። ቆንጂት አንዴ እስቲ ሚዩት አድርጊ። ቦይካ ምን አልክ? አቤት አሞኝ ነበር። ምን አሞ ነበር መጀመሪያ? አቤት ብርድ ነው ያመመኝ። ምን ብርድ እግሬ አልንቀሳቀስ ብሎ፣ አዎ እግሬ አልንቀሳቀስ ብሎ። እሺ አሁን በጣም ተሽሎኛል። መንቀሳቀስ ጀምሬያለሁ። መጀመሪያ ተኝቴ ነው አለው እንደ እኔ ሲጸልይ ወይስ እንዴት ነው? ተኝቼ ነበር። አይንቀሳቀስም ነበር? አይንቀሳቀስም፣ ተኝቼ ነበር። አሁን ተሽሎኛል፣ ደህና ነኝ። ኦ ተኝቴ ከታመምክ ስንት ጊዜ ነው? በኢየሱስ ስም 2-3 ዓመት ይሆናል። አቤት ተኝተ ከነበርክ 3 ዓመት ነው? 3 ዓመት ይሆናል። ሁሉም ቦታ ሄጄ አልተሻለም። አንተ ጋር እንደዚህ ላይቭ ገብቼ ጸልየልኝ በጣም ተሽሎኛል። አሁን መንቀሳቀስ ጀምሬያለሁ። 1 ወር ሆኖኛል። ቆይ እግሩ እንዴት እየሆነ ነበር? ጭራሽ ፓራላይዝ ሆኖ ነው ያለው? እንዴት ነው መጀመሪያ እያመመ ያለው? ፓራላይዝ ሆኖ ምንም አይንቀሳቀስም ነበር። ጸልየልኝ ወዲህ በጣም ተሽሎኛል። አሁን መንቀሳቀስ ጀምሬያለሁ። ስራ ጀመርክ አሁን ወይ? ጀምሬያለሁ። መንቀሳቀስ ጀመርክ? ስራም ጀምሬያለሁ። ጌታ እንኳን ፈወስልክ፣ ጌታ እንኳን አገዘልክ። ከኔ የሆነ ነገር ምንም ነገር የለም፣ ከኛ የሆነ ነገር ምንም ነገር የለም። የሆነ ከእግዚአብሔር እጅ ነው። ስለዚህ እኔ እንደ ማንኛውም ሰው ነኝ። ጌታ እንኳን ፈወስልክ። የእግዚአብሔር ጣት ነው እንጂ ከኛ የሆነ ነገር ምንም ነገር የለም። አሁን ስራ ጀምሬያለሁ፣ እየሰራሁ ነው። 3 ወር ነው ተኝተ የታመምከው ወይስ 3 ዓመት? 3 ዓመት ሙሉ አልጋ ላይ ተኝተ ያለው እኔ ከጸለይክ በኋላ ዳንከው? አረ ጉባኤ ምን አይነት ጉድ እየሰማሁ ነኝ። ስለዚህ እንኳን ጌታ ፈወስልክ። ያደረገ እግዚአብሔር ነው። ለእግዚአብሔር ምስጋና እልልታ ሲጣው ከኛ የሆነ ነገር ምንም ነገር የለም። ጌታ እንኳን ፈወሰልክ። ጉባኤ ለእግዚአብሔር ክብር ስጡ። እስቲ ጉባኤ ለእግዚአብሔር ክብር ስጡ። 3 ዓመት ተኝቼ ይላል እንዴ? 3 ዓመት ለእግዚአብሔር ክብር ስጡ። እስቲ እንኳን ጌታ አገዘልክ። ይሄ የእግዚአብሔር እውነቱ ነው። ይሄ የእግዚአብሔር ጣት ነው እንጂ ከኛ ያለው ነገር ምንም ነገር የለም። ስለዚህ ፈውሱ የጸና እንዲሆንልህ በኢየሱስም ቃል አወጣለሁ። በጌታ በኢየሱስ ስም አሜን። በዚህ ሰዓት እጸልያለሁ። የስራ በሮች በስኬት እንዲከፍቱልኝ፣ ካንተ የሸሹት ጓደኞች ሁሉ፣ ካንተ የሸሸ ደንበኛ ሁሉ፣ ካንተ የሸሸ ነገር ሁሉ ወደ አንተ አሁን እንዲመጣ በኢየሱስ ስም ቃሉ ሲናገር እንዲህ ይላል፣ በፉጨት እጠራቸዋለሁ ይላል።